አቤት ባርኮት። አደይ እስቲ ልብስሽን ቀይርና የሆነ ቦታ ደርሰን እንምጣ። አስቤዛ ልንገዛ ከሆነ የዚህን ሳምንት ከፍቅር ጋር ገዝተናል። አይ ለሱ አይደለም። እና ምንድነው? ምን እባክሽ የሆነ የተጨነኩበት ጉዳይ አለና እሱን ላማክርሽ አስቤ ነው። እንዴ ባርኮቴ ምን ሆንክ? ምን ተፈጠረ? አይ ያን ያህል እንኳን ከባድ ነገር አይደለም፣ ግን አንቺ ጋር መፍትሄ አይጠፋም ብዬ ነው። ታዲያ በእኔ አቅም የሚፈታ ችግር ነው? መፍትሄ ያለው አንቺ ጋር ነው። ምን አልከኝ? አይ ወዲህ ነው። ግድ የለሽም አደይ፣ ልብስሽን ቀይሪና ወጥተን እናወራለን። መውጣት እንኳን ችግር አልነበረውም፣ ግን እህቴ ውሃን እንኳን ብትፈልግ ማን ያቀብላታል? እንዴ እህትሽ ምን ትሆናለች? አንቆይም እኮ ቶሎ ነው የምንመለሰው። እሺ በቃ ቶሎ ነይ። እሺ እሺ ቀይሬ ልምጣ። እሺ ቶሎ በይ። ዛሬማ ያለ ሌላ ኃይሌን አሰባስቤ እውነቱን እነግራታለሁ። ግን ምን ቢሆን ነው እዚህ ድረስ ያመጣኝ? ያው አንዳንድ ከቤት ወጣ ብለን መዝናናት አለብን ብዬ እኮ ነው። እኮ ምን እናስመልክት? ምንም ያው ሰሞኑን ቤት ውስጥ ባለው ችግር እና ትንሽ በእህትሽም ጉዳይ ተጨናንቀሽ ስለነበረ ወጣ ብለን ብንዝናና ይሻላል ብዬ አስቤ ነው። የእውነት በጣም ነው የማመሰግነው። እንዳንተ አይነት ወንድም ስላለኝ እድለኛ ነኝ። ምን ነው? አይ ምንም። አደይ ወይ ባርኮቴ። ምን መሰለሽ አደይ፣ ምን ነው ዝም አልክ? ለምን እንደመጣ ንገረኝ እንጂ። እኔ በጣም ነው የምወድሽ። እኔም እኮ እወድሃለሁ። እውነት? አዎ ወንድሜ አይደለ? ለምን እጠላሃለሁ? አደይ ምን መሰለሽ፣ በጣም ማፈቅርሽ።